መጽሐፍ ቅዱስን ምን ያህል ያውቃሉ? ኢትዮ ባይብል ትሪቪያ መጽሐፍ ቅዱስን በደንብ አውቃለሁ ይላሉ? እንግዲያውስ ዛሬ ኢትዮ ባይብል ትሪቪያ 20 ጥያቄዎችን አዘጋጅቶላችኋል። ለመመለስ ዝግጁ ናችሁ? ወደ ጥያቄዎቹ እንሂድ። ኤልያስ ለአካብ የመጀመሪያ መልእክቱ ምን ነበር? ዝናብ እንደማይዘንብ መንገሩ ነው የመጀመሪያ መልእክቱ። አንደኛ ነገሥት ምዕራፍ 17 ቁጥር 1ን ይመልከቱ። መጥምቁ ዮሐንስ ኢየሱስን በስንት ዓመት ይበልጠዋል? መጥምቁ ዮሐንስ ኢየሱስን በ6 ወር ይበልጠዋል። የደረቁ አጥንቶች ወደ ሕይወት እንደሚመጡ ራእይ ያየው ነቢይ ማን ነው? ሕዝቅኤል ነው ያየው። ሕዝቅኤል ምዕራፍ 37 ከቁጥር 3 እስከ 10 ያለውን ይመልከቱ። ኢየሱስ አጋንንቶችን ከያዙት ሰው ወጥተው ወደ የትኛው እንስሳ እንዲገቡ ፈቀደ? ወደ እሪያ ወይም አሳማ እንዲገቡ ፈቀደ። ማቴዎስ ምዕራፍ 8 ቁጥር 32ን ይመልከቱ። በታላቁ ተልእኮ መሰረት የማመንና የመጠመቅ ውጤት ምንድን ነው? የማመንና የመጠመቅ ውጤቱ መዳን ነው። ማርቆስ ምዕራፍ 16 ቁጥር 16ን ይመልከቱ። ሩት ከነኦሚን ጋር እስራኤል ከተመለሱ በኋላ ሩት ያገባችው ባል ማን ይባላል? ቦዔዝ ይባላል። መጽሐፈ ሩት ምዕራፍ 4 ቁጥር 13ን ይመልከቱ። ኢየሱስ ይወደው የነበረው ደቀ መዝሙር የተባለው ማን ነው? ዮሐንስ ነው። ዮሐንስ ምዕራፍ 13 ቁጥር 23ን ይመልከቱ። ንጉስ ናቡከደነጾር እንደ በሬ ሳር እንዲበላ የሆነው በምን ምክንያት ነው? በልቡ ስለታበየና ክብሩን ለእግዚአብሔር ስላልሰጠ። ትንቢተ ዳንኤል ምዕራፍ 5 ከቁጥር 20 እስከ 21 ያለውን ይመልከቱ። ኤልያስ ለአካብ ዝናብ አይዘንብም ለምን አለው? ምክንያቱም እስራኤል በዓልን ስላመለኩና እግዚአብሔርን ስለተዉ ነው። አንደኛ ነገሥት ምዕራፍ 16 ከቁጥር 30 እስከ 33 ያለውን ይመልከቱ። የአስቴር ዘመድ እና ጠባቂ ማን ነበር? መርዶክዮስ ነበር። መጽሐፈ አስቴር ምዕራፍ 2 ቁጥር 7ን ይመልከቱ። እግዚአብሔር ሁለት ቤተሰቦችን ብዙ
ተባዙ፣ ምድርንም ሙሏት ብሎ አዟል። እነዚህ ቤተሰቦች እነማን ናቸው? አዳምና ሔዋን እና ኖህና ቤተሰቡን ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 እንዲሁም ኦሪት ዘፍጥረት ምዕራፍ 9 ቁጥር 1ን ይመልከቱ። በኃጢአተኞች ምክር የማይሄድ ሰው ምስጉን ነው በሚል የሚጀምረው የትኛው መጽሐፍ ነው? መዝሙረ ዳዊት ነው። ምዕራፍ 1 ከቁጥር 1 እስከ 2 ይመልከቱ። የኢየሱስ ክርስቶስ የመጀመሪያው ተአምር ምን ነበር? ውሃን ወደ ወይን መለወጥ ነበር። ዮሐንስ ምዕራፍ 2 ቁጥር 11ን ይመልከቱ። በጴንጤቆስጤ ቀን ምን ተፈጠረ? መንፈስ ቅዱስ በደቀ መዛሙርቱ ላይ ወረደ። ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ያለውን ይመልከቱ። ነብዩ ሕዝቅኤል ትንቢት መናገር የጀመረው የት ሀገር በምርኮ እያለ ነበር? በባቢሎን በምርኮ እያሉ ነበር መናገር የጀመረው። ሕዝቅኤል ምዕራፍ 1 ቁጥር 1ን ይመልከቱ። ስምዖንና እንድርያስ በኢየሱስ ደቀ መዝሙር እንዲሆኑ የተመረጡት እንዴት ነበር? በኢየሱስ የተመረጡት አሳ ሲያጠምዱ እያሉ በገሊላ ባህር አጠገብ ነበር። ማቴዎስ ምዕራፍ 4 ከቁጥር 18 እስከ 20 ያለውን ይመልከቱ። ኢየሱስ በኢየሩሳሌም መቅደስ የሚሸጡትንና የሚገዙትን ሁሉ ለማስወጣት ምን አበጀ? የገመድ ጅራፍ አበጀ። ዮሐንስ ምዕራፍ 2 ቁጥር 15ን ይመልከቱ። ያዕቆብ ተኝቶ በመሰላሉ ላይ ማን ሲመላለስ አየ? የእግዚአብሔር መላእክት በመሰላሉ ላይ ሲመላለሱ አየ። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 እስከ 12 ያለውን ይመልከቱ። የሕያዋን ሁሉ እናት ማን ናት? ሔዋን ናት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ይመልከቱ። እስራኤላውያን ከአማሌቅ ጋር ሲዋጉ ሙሴ እጁን ዝቅ ባደረገ ጊዜ ምን ይሆን ነበር? እጁን ዝቅ ባደረገ ወይም ባወረደ ጊዜ አማሌቅ ድል ያደርግ ነበር። ኦሪት ዘጸአት ምዕራፍ 17 ቁጥር 11ን ይመልከቱ። ከ20ዎቹ ጥያቄዎች ስንቱን መለሳችሁ? ኮሜንት ላይ ያሳውቁን። ቃሉን ሰምተን የምንኖርበት ያድርገን። በሚቀጥለው ሳምንት በሌሎች ጥያቄዎች እስክንገናኝ ድረስ ሰላም ለእናንተ ይሁን። Come join our Ethio Bible Trivia family. Let's learn and share together happily. Subscribe today.
He was filled with faith to light the way. Like and share the joy